ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ዛሬ ዚክረል መውት ወቀሲል አመሊ የሚለውን የሚገልጻልን ምን ማለት ነው? ሞትን ማስታወስ እንደዚሁም ምኞትን ማሳጠር በጣም እንዳው ሁል ጊዜ ዘላለማዊ ይኖራል ብሎ የሚል እሳቤ እንዳይኖረን ሁላችንም ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በዚህ ነገር ላይ አራት ማዕዘን አድርገው አስምረዋል። ወደፊት እናየዋለን። ምንድነው አራት ማዕዘኑ መካከል ምንድነው? መካከል እድሜያችን አራት ማዕዘን አድርገውታል ማለት ነው። ምኞታችን ግን ከአራት ማዕዘን ውጭ ነው ያለው ማለት ነው። ምኞታችን ከአራት ማዕዘን ውጭ ነው ያለው ማለት ነው። አራት ማዕዘን ሲያሰምሩ መካከል ላይ የተቀመጠ ነገር አለ ማለት ትናንሽ ነገሮች አጫጭር መስመሮች የተቀመጡ ነገር አሉ ማለት ነው። ያ ማለት ምንድነው? አንዳንድ ነገሮች የሚያጋጥሙን ችግር ህመም የሚያጋጥሙ ነገር መካከል ላይ አለ። ነገር ግን አራቱ ማዕዘን ብዙ እንትን አጅላችን ነው ማለት ጊዜያችን የምንሞትበት ጊዜ ማለት ነው። ምኞታችን ግን ከአራት ማዕዘን ውጭ ነው ማለት ነው። እንግዲህ አጋጣሚ ከስንት ነው እንግዲህ ያሰበውን ያለመውን ሊያሳካ የሚችል ምክንያቱም እኛ ከአጀላችን ውጭ ነውና የኛ ምኞት ማለት ነው። እኛ ምኞት አጋጣሚ ያሰብነውና ላያሳካው አጋጣሚ ፕሮባቢሊቲው አጋጣሚ ሊከሰት ይችላል ማለት ነው። ያ ማለት ነው አላህ በቁርአን እንዲህ ይላል። ሁሉ ነፍስን ዛኢቀቱል ሞት ይላል ሞት ሁሉ ወይንም ነፍስ ሁሉ ሞትን ቀማሽ ነች እያለ ይገልጽልናል ማለት ነው። ወኢነማ ትወፈውነ አጅረኩም አጅራችሁን እኮ የምትመነዳው ይላል የውመል ቂያማ ቀን ነው የምትመነዳው። ወመን ዙሕዚሐ ዐኒን ናሪ ከእሳት ነፃ የወጣ ሰው ወደኸለ ጀነት ጀነት የገባ ሰው ፈቀድ ፋዘ በቁርጥማም ፋዝ ነጃ ወጣ ማለት ነው። ወመል ሐያቱ ዱንያ ኢላ መታኡል ጉሩር የዱንያ እኮ ምድር አይደለችም የመታለሊያ ወይም ደግሞ መሸንገሊያ እንጂ አይደለችም እያለ ይነግረናል ማለት ነው። ወማ ተድሪ ነፍሱን አንድ ነፍስ እኮ አታውቅም ማዛ ተክሲቡ ገደን ነገ ምን እንደምትሰራ አታውቅም ይላል። ወማ ተድሪ ነፍሱን ቢአይ አርዲን ተሙት አንዲት ነፍስ እኮ አታውቅም መቼ ሰዓት መቼ እንደምትሞት የምታውቀው ነገር የላትም ማለት ነው። ወቃለ ተዓላ ወኢዛ ጃአ አጀሉሁም ጊዜያቸው እኮ የመጣ ጊዜ ይላል። ላ የስተእኺሩነ ሰዓተን ጊዜን እኮ አያቆዩም ወላ የስተቅዲሙን ማስቀደም አይችሉም ፈቅ ማድረግም ወደፊትም ማምጣት አይችልም ቅድሚያ መስጠትም አይቻልም ማለት ነው። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላቱህሊኩ አምዋለኩም ገንዘቦቻችሁ አያታላችሁ ወላ አውላደኩም ልጆቻችሁም ከምን አን ዚክሪላሂ አላህን ከመዝከር ይላል። ወመን የፍዐል ዛሊከ ይህን የፈጸመ ሰው ፈኡላኢከ ሁሙል ሙፍሊሑን ወይኑ ፈኡላኢከ እነዚህን አላህን ከማስተዋስ ወይም ደግሞ ልጆቻችሁን ከማስተዋስ ሁሉን ያ ለዚነ አመኑ ላቱህሊኩ አምዋለኩም ገንዘባችሁን አያታላችሁ አምዋለኩም ወላ አውላድ ልጆቻችሁ አን ዚክሪላሂ አላህን ከመዝከር ወመን የፍዐል ዛሊከ ይህን የፈጸመ ፈኡላኢከ ሁሙል ኻሲሩን ከነዛ ተከሰሩት ሰዎች ናቸውና ይላል። ወአንፊቁ ሚማ ረዘቅናኩም አላህ ከሰጠናችሁ ርዝቅ ሶድቁ ይላል። ሚን ቀብል አን የእትየ አሐደኩሙል መውት አንዳችሁ ሞትን ከመምጣቱ በስተፊት ፈየቁሉ ይላል የዛን ሰዓት ሞት ሲመጣ ለውላ አኸርተኒ ጌታዬ ብታቆየኝሳ ኢላ አጀሊን ቀሪብ በተወሰነ ጊዜ ገደብ ድረስ ስለዚህ ሶድቅ ነበር ወአኩን ሚነ ሷሊሒን ተመልካሞችም ጥሩዎችም እሆን ነበር ይላል ማለት ነው። ወለን የተአኸር እንግዲህ ሷሊሕ ብለው ካለፈ በኋላ ጊዜ ከሁሉም የሰዓት ታይም እና ጊዜ አለው ማለት ነው። በሁሉም የሚያምረው ወይም ደግሞ ተቀባይነት የሚለው በሰዓቱ ነው ማለት ነው። ወለን ዩአኺረ አላህ ነፍሰን አላህ እኮ ነፍስን እኮ አያዘገያትም ኢዛ ጃአ አጀሉሃ ጊዜዋ የደረሰ ጊዜ ወላሁ አላህ ኸቢሩ ቢማ ተዕለሙን አላህ ያውቃል ማለት ነው። አላህ የሚያውቅ ነው በምትሰሩት ሁሉ አላህ ያውቃል ማለት ነው። ሐታ ኢዛ ጃአ አሐዱሁም ሞቱ አንዳቸው ሞታ ጊዜ ቃለ ረቢ እርጅዑኒ መልሱኝ ለአሊ አዕመሉ ሷሊሐን መልካም ስራ ልስራ ይላል። ፊማ ተረክቱ በተውኩት ከላ ተው ይባላል። ኢነሃ ከሊመቱን እች ንግር ቃኢሉሃ የሚናገሯት የሆነ ወሚን ወራኢሂም በርዘኹን በርዘኽ አለ እነሱ መካከል በርዘኽም አለ ኢላ የውም ዩብዐሱ እስከሚቀሰቀሱ ድረስ ማለት ነው። ፈኢዛ ኑፊኸ ፊሱሪ ቀንዱ እኮ በተነፋ ጊዜ ፈላ አንሳበ በይነሁም የዛን ሰዓት ዘመድ የለም የውመኢዚን ወላ የተሰአሉን አንዱም ሌላውን ማንም አይጠያየቁም ይላል። ወመን ሰቁለት መዋዚኑሁ ሚዛኑ እኮ የከበደች ለሰው ፈኡላኢከ ሁሙል ሙፍሊሑን እነዛ ፍላጎታቸውን የሚያጎቹ ሰዎች ነው ማለት ነው። ወመን ኸፈት መዋዚኑሁ ሚዛኑ ሳያነሰችበት ሰው ፈኡላኢከ ለዚነ ኸሲሩ እነዛ የተከሰሩ ሰዎች ናቸው ይላል። አንፉሰሁም በራሳቸውን ፊጀሃነመ ኻሊዱን ጀሃነም ውስጥ የዘወተሩ ናቸው ይላል። አላህ ይጠብቀና። ተልፈሁ ውጁሃሁም ናር ፊታቸውን እሳት ትበላቸዋለች ወሁም ፊሃ ካሊሑን ክስል ብለው ውስጡ ይላል። አለም ተኩን አያት ይባላሉ እንግዲህ አልነበረችም የአላህ አንቀጽ ቱትላ ዐለይኩም ትነበላችሁ አልነበረችም ፈኩንቱም ቢሃ ቱከዚቡን ነገር ግን እናንተ ታስተባበሩ አልነበራችሁም ብለው ይባላሉ ማለት ነው። እንዳውም ይባላሉ ከም ለቢስቱም ፊል አርዲ በምድር ላይ ምን ያክል ተቀመጣችሁ አዲስን የተወሰነ አመታት ምን ያክል ተቀመጣችሁ ብለው ይባላል ቃሉ ይላሉ ሲጠየቁ ምን ያክል ተቀመጣችሁ ብለው ሲጠየቁ ማለት ነው።
ለቢስነ የውመን አው ባዕዱ የውመን ይላሉ። እንግዲህ አንድ ቀናት ወይም ደግሞ ግማሽ ቀናት ይላሉ። የማጥሯ እንግዲህ ብዙ ዓመት ቆይቷል እንግዲህ። ስለዚህ ፈስአሊል አዲን ቆጣሪዎቹን ጠይቃቸው ብሎ ይላል ማለት ነው። ቃለ ኢን ለቢስቱም ኢላ ቀሊለን እናንተ እኮ አልተቀመጣችሁም ትንሽን እንጂ ማለት ነው። በዱንያ አንጻር ሲታይ ትንሽ ነው ማለት ነው። ለው አነኩም እናንተ ኩንቱም ተዕለሙን የምታውቁ ቢሆን ኖሮ ይላል። እናንተ የምታውቁ ቢሆን ኖሮ ይላል ማለት ነው። አፈሐሲብቱም መሰላችሁን አነማ ኸለቅናኩም እኛ የፈጠናችሁ መሰላችሁን ወአነኩም ኢለይና ቱርጀዑን የማትመለሱ መሰላችሁን ይላል አላህ። ወቃለ ተዓላ አሁን በሌላ አንቀጽ እንዲህ ይላል አለም የእኒ ለዚነ አመኑ እነዛ ሰዎች አይቀሩም አን ተኽሸዐ ቁሉቡሁም ቀልባቸው ለትፈራ ሊዚክሪላህ ለማሰብ ማዘደ ሚነል ሐቅ ከእውነቱም ወደ ተወረደው ወላ የኩኑ አይሁን ከለዚነ እነዛ ኡቱል ኪታብ መጽሐፍ እንደተሰጣቸው ሚን ቀብሊከም ፈጧለ ዐለይሂሙል አመዱ በእነሱ ላይ ጊዜው ረዘመባቸውና ፈቀሰት ቁሉቡሁም ቀልቦቻቸው ደረቀች። ወከሲሩ ሚንሁም ፋሲቁን ብዙዎቹ አመፀኛዎች ሆኑ ይላል። ኢብኑ ዑመር እንዲያወረደ እንዳወሩት አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ያዘው መንኪቤት ትከሻዬን ያዘው አሉ። ቃለ ኩን ፊ ዱንያ ከአነከ ገሪቡን አንተ በዱንያ ላይ ስትኖር ተሩቅ እንደመጣ ሰው ሆን አሉ። ወይንም በመንገድ ላይ እንደሚያልፍ ሰው ሆን አሉ። ኢብኑ ዑመር እኮ ነበሩ ይሉ ነበር ኢዛ አምሰይተ ስታመሽ ፈላ ተንተዚረ ሱባህ ነጋህትን አትጠብቅ ይላሉ። ወኢዛ አስበሕተ ያነጋህ ጊዜ ደግሞ ፈላ ተንተዚረ መሳኢ መሻ ብለህ አትጠብቅ። ወኹዝ ሚን ሲሐቲከ ለጤንነት ሊመረዲከ መታመም የሚለውን አስበህ ያዝ። በህይወት ስራ ፈጽምበት ተግብርበት ማለት ነው። ወሚን ሐያቲከ ለመውቲከ ለህይወት ደግሞ ሞት እንዳለ ብለህ አስብለት ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም ማሐቁ ምርኢን ሙስሊሚን ሙስሊም ለሆነ ሰው እኮ አይገባው ነብዩ ሸይኡን ዩሲ ቢህ የሚናዝ ነገር ኖሮት እኮ አይገባውም አሉ። የቤቱ ሌሊተይኒ ሁለት ቀን ሌሊቶች ሊቆይ አይገባውም። ኢላ ወሲየቱ መክቱብ እንደሁም ያ የሚናገር ኑዛዜው ተጽፎ ቢሆን እንጂ አንድ ቀን ሁለት ቀን ማደር የለበትም መናገር የሚገባው ነገር ካለ ማለት። ስለዚህ ጋራንት ዋስትና የለን ለሁላችንም ማለት ነው። በሌላ ዘገባ ሰላሳ ለያሊን በቤቱ ምን ሰላሳ ለያሊን ቃሪ ማመሪቱ አለየ ለይለትን ሙንዙ ሰሚዕቱም እንግዲህ ነብያችን ከሰማሁን በጀምሮ አንድ ቀንም አልፌ አላቅም አሉ። ከነብዩ ይሄን ቃል ከሰማሁ ጀምሮ ያ የምናገረው ነገር እኔ ዘንድ የተጻፈ ቢሆን እንጂ ይላሉ። ይኑር እንዲያሉ ኸጡ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን አሰመሩ ለኸጡጠን መስመሮችን ቃለ ሃዛ ኢንሳኑ ይህ ሰውዬው ነው አሉ። ይህ እንደገና ደግሞ ይሄ ደግሞ አጀሉ ነው አሉ። ፈበይነማ ሆዝሁ መካከል ካለ ሆ ከዛሊከ ጃአሁል ኸጡል አቅረቡ ያ ቅርብ የሆነ መስመር የመጣ ጊዜ ከዛ በኋላ ምን ይሆናል? ያ አጀሉ ጊዜ ገደቡ ያ ሰውየው ይደርሰዋል ማለት ጊዜ አጀሉ ብሎ ማለት ምንድነው? ይሄ ነው እንግዲህ ነብያችን መስመር ያደረጉት ማለት ነው። እንግዲህ ይሄ መስመር የሚታየው አጀሉ መሃል ላይ ያለው ነው። እንደገና ደግሞ ምኞቱ ደግሞ ይሄ ወጣ ያለው መስመር ምንድነው? ይሄ ምንድነው? ምኞቱ ነው ማለት ነው። እነዚህ መካከል ላይ ያሉ ትናንሾቹ አንዳንዱ ላይ የሚያጋጥሙት ህመም የተለያዩ በሽታ የሚያጋጥሙ ናቸው። ላይ ያለው ሰው አጀሉም ስለ አራት ማዕተን ውስጥ ነው እኛ አጀላችን ያለው ማለት ነው። ምኞታችን ግን ለዚች ውስጥ ነው ማለት ነው። ስለዚህ ሁላችንም ጥንቃቄ መውሰድ የሚገባን ነገር አለ ማለት ነው። እና ነብያችን አራት ማዕዘን ሲያፈጡ ኸጠሙ ወሰጠን መካከል ላይ ያደረው ኻርጀ ምን ወጣ የሚያደርገው ወኸጥ ኸጠም ሱጋገረን ትናንሾች መስመር አስምረዋል። ኢዛ هذه الذي ስለዚህ ምን ጃኒብ الذي ወሰጠ አንዱ ሲይዘን ሲያልፈን አንዱ ያጋጥመን አንዱ ሲያልፈን አንዱ ያጋጥመናል ማለት ነው። ስለዚህ ይሄ ወጣ ያለው ደግሞ ያው ቅድም እንዳየነው ምኞታችን ነው ማለት ነው። ትናንሾቹ ደግሞ ዱንያ ላይ የሚያጋጥሙት ትናንሾች ነገሮች አንዱ ህመም ሊሆን ይችላል፣ በሽታ ሊሆን ይችላል፣ ሌላ ችግሮች ሊሆን ይችላል ማለት ነው። መከራሎች ሊሆን ይችላል። እነዚህ ናቸው ማለት ነው። አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ባቲሩ ቢልአማሊ ሰባት ነገር መስራት ተፋጥኖ ሻኮለው ሀል ተንተዚሩነ ትጠብቃላችሁ ለፍቅርን ድህነትን እንደምትጠብቁት አለው። ወሙንሲን የሚያስረሳ ይሆን አው ጊነን ሙጥጊን ወይ ሀብትን እንደምትፈልጉት የምትጠብቁት አለ የሚያጥም ይሆን አው መረደን ሙክሲር የሚያበላሽ ህመም ነው እንዲያሉ አው ሀረመን ሙፍኒድን የሚያፈንድ የሚሐቅም ወይም ደግሞ የሰውየውን አቅሉ የሚያሳጥር ወይም ደግሞ የሚያስጠፋ ሽምግልና እንደምትጠብቁት አው መውተን ሙጅሂዘን ወይም ሞትን ነው እንደሚሸኝ የምትጠብቁት አሉ። ወይ ደጃልን እንደም ፈሸሩ ተንኮሩ ጋኢበን እንተዘሩ ነው የሚጠበቀው። ያው ሰዓቱ ቂያማ ቀን ነው እንደሚጠበቀው ሰዓቱ ቂያማ ቀን አዲሃ ወአመር ድንገታዊና በጣም የምትመርናት ቂያማ ቀን አሉ። ስለዚህ ይሄንን ሁላችንም ማስታወስና ማወቅ ይገባናል ማለት ነው። አክሲሩ ዚክሩ ሀዲሙ ለዛቲ ጣፋጭ ቆራጭን ማስታወስ ምንድነው? ሞት ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ